ሰላም የቻናላችን ተከታታዮች፣ ዛሬም እንደተለመደው በ2020 የወጣውን ምርጥ የኮሪያ ተከታታይ ፊልም ክፍል 1 ይዘንላችሁ የመጣን ሲሆን ቪዲዮ እንደሚመቻችሁ እርግጠኛ ስለሆነ ቻናሉን ሰብስክራይብ እንድታደርጉት እያል ወደ ፊልሙ እናልፋለን። ትዕይንታችን የሚጀምረው ኮሪያ ውስጥ የምትገኝ አነስተኛ ሰዎች የሚኖሩባት ደሴት እያሳየን ሲሆን ይህች ደሴት አሁን ላይ ባመጣችው ለውጥ ሰው ሁሉ በመደሰቱ ግብዣ እንደተዘጋጀ እናያለን። ከዛም የዚች ደሴት ስሟ ጂዱን ሲሆን አስተዳዳሪው የሆነው ቾያንግ እያሳየን ሲሆን ይህም ሰውዬ አሁን ላይ ባደረጋቸው መሰረተ ልማቶች ምክንያት የሚኖርባት ሀገር ቱሪስት በብዛት እንደሚመጣባት ተናግሮ ይህም የሆነው በእነሱ ታታሪነት እንደሆነ ሲናገር ህዝቡ በማጨብጨብ ሲደግፈው እናያለን። ከዛም በተፈጥሮ የተባረከች ሀገር እንዳላቸው ተናግሮ አንዲት ዘፋኝ በመጥራት ለህዝብ ደስ የሚሉ ዘፈኖችን ትዘፍን ትጀምራለች። በዚህም ደስታ መሃል የከንቲባው ልጅ የሆነው ፒል ሲያሳየን ካጠገቡ ያለችው ሴት ከመጠን በላይ በጣም ግራ መጋባት ውስጥ ገብታ በዝምታ ተቀምጣ ሳለ ፒል በመገረም ስሜት ውስጥ ሆኖ ብዙ ሰዎች እየተደሰቱ ለምን እሷ እንደዚህ እንደምትሆን በእርጋታ ይጠይቃታል። እሷ መጨነቅና መደባበሯ የመጣው ከሰዎች መሃል ስትሆን እንደሆነ ተናግራ ልታሳምነው ስትሞክር የፒል አባት የሆነው ቾያንግ መድረክ ላይ በመቆም የገዛ ልጁ የሆነውን ቾያንግ ፒልን ወደ መድረክ ይጠራዋል። የዚህም ሰዓት አጠገቡ የነበረችው ሴት እጁን አንጠልጥላ መድረክ ላይ አብራው ትወጣለች። ከዛም ሁሉም ህዝብ በሚባል መልኩ ካጨበጨቡ በኋላ ከዛም የቾያንግ ለልጁ አንዳንድ ጥያቄዎችን በሚጠይቀው ሰዓት ልጁን በሙሉ አለመፍራት ውስጥ ሆኖ የተጠየቃቸውን ጥያቄዎች በተገቢው ሰዓት መመለሱን ይያዘዋል። ከዛም የነበሩት ሰዎች በግርምት እያዩ ሳለ ቾያንግ አጠገቡ ያለ ለምን አብረው እንደመጣች በሚጠይቅበት ጊዜ ልጅቱ ከፒል በተለየ ኮንፊደንስ በማጣትና በመፍራት የሱ ማኔጀር እንደሆነች ተናግራ ዝም በብትል ጊዜ ፒል በመቀጠል ስሟንና ጓደኛው እንደሆነች ተናግሮ አብረው የመጣችም ሶፊት ቆማ መናገሩን እንዳይፈራ በማበረታታት እንደሆነ በህዝቡ ፊት ሲናገር አባቱ ቾያንግ አብረው የመጣችው ልጅ ለሞራል ሰፖርት እንደሆነ ይናገራል። ከዛም ህዝቡ እየተሳሳቁ ሳለ በመቀጠልም ስታርግ ምን መሆን እንደምትፈልግ አብረው የመጣችው ልጅ ይጠይቃታል። እሷም ለዚህ ከተማ ምን እንደምታደርግ ሲጠይቃት ትልቅ ድራጎንና ድርጊቷም ትንሽን ከተማ መጠበቅ ሰላምን ማስገኘት እንደሆነ ትገልጻለች። ይህም በህዝቡ ፊት ገረሜታን ያስጭርና ቾያንግም ቢሆን ጥሩ ሐሳብ እንዳላት እናም እንደምታሳካው እንደሚያምን ተናግሮ ያሳደጋትን ቤተሰቦች መመረቅ ይጀምራል። ከዛ ካጠገቡ ያለውን ልጁን በምን ሊያደርግ እንደሚችል በፈገግታ ሲጠይቀው እሱም አባቱን እንዳዘጋጁ አይነት ለህዝቡ ደስታን የሚፈጥሩ ስራ እንደሚሰራ ተናግሮ ቃል ሁለቱም ይገባሉ። በመቀጠልም ከመድረኩ ላይ የተለያዩ ትርኢቶችን በማሳየት በህዝቡ ዘንድ ደስታን ይጨምራሉ። ከዛም በልባቸው ሲያድጉ አብረው እንደሚኖሩ ቃል ተግባብተዋል። ከዛም ትዕይንቱ 10 ዓመት ወደፊት ይወስደንና አሁን ላይ ከፍተኛ ትምህርት ቤት እንደጨረሱ ትንሽ የቀራቸው ሲሆን ቢሆንም ግን ባጋጠማቸው አለመግባባት እሷ የሚኖሩበትን ከተማ ጥላ እንደሄደች እሱም እንደተጎዳ እናያለን። ከዛም ምንም ብትርቅም እንደሚጠብቃት ለራሱ ቃል ይገባል። ከትንሽ ዓመታትም በኋላ እሷ በከተማው ላይ ከፍተኛ ሀብትና የሥራ ደረጃ እንደደረሰች እሷ እንዲሁም ስሟን አስቀይራ ጄሱን እንዳስባለች ተመልክተን ባህሪዋ ቁጡ ስለሆነ በመንገድ ላይ ሁሉም ራቅ በማለት ሰላምታ እየሰጧት እናያለን። ከዛም ፍቅረኛዋ የሆነውን ቻን ከሴቶች ጋር ተቀምጦ እየተግባባቸው ታይና ሳትርቅ ካጠገቡ በመቀመጥ ሰርተው የነበረውን የቅጠር ሾርባ ከሱ ላይ ትደፋበታለች። ሁለተኛ ሴት አጠገብ እንዳይደርስ እንዳስጠነቀቀችው እሱ ግን ለምን ችላ እንደሚላት ተናግሮ አጠገቧ የነበሩትን እንዲነሱ ታረጋቸዋለች። ከዛም እነሱን በፍርሃት ሁሉም ርቀው ይሄዳሉ። እሷን በትዕግስት ተቀምጣ ለሱ ብላ ጠዋት ስራ እየረፈደባት ምግብ ሰርታ ይዛ እየመጣች እሱ ግን ጊዜውን ከሌላ ሴት ጋር ማሳለፉ ትክክል እንዳልሆነ በመናገር እየተቆጣች ሳለ እሱም ሰው ፊት ማዋረዷ ትክክል እንዳልሆነ በሚናገርበት ሰዓት እሷም አሁን ላይ ከሱና ከሷ በላይ ምንም ስለነሱ እንደማገባው በንዴት ተናግራ ያመጣችው ምግብ እንዲበላ ተናግራ በኮንፊደንስ ቢሮ ለቃ ትሄዳለች። ከዛም ወደ ማታ ቴክስት በሚጻጻፉበት ጊዜ ካጠገቡ ሆና አብረው ቢሆኑ ደስተኛ እንደሆነ ይናገራል። እሷም ዛሬ ስራ እንዳለባት ስትናገር እሱ ምንም በሷ ሁኔታ ደስተኛ እንዳልሆነ ተናግሮ ስራሽን ስሪ በማለት ደህና ደሪ ተባብለው ይዘጋጋሉ። የዚህም ሰዓት እሷ ስራዋን በመተው አንድ ቀን አብረው ለማሳለፍ
ለሱ ሳትነግረው ወደ አፓርታማው መንገድ ትጀምራለች። ከዛም ተዘጋጅታ ወደ ውስጥ ልትገባ ስትል እሱ ከሌላ ሴት ጋር ሰላማዊ ምሽትን እያሳለፈ ታገኘዋለች። የዚህም ጊዜ እንዳያት በመስጋት ከመጠን በላይ በመናደድ መሀል አስፓልት ላይ መጮህና መራገም ትጀምራለች። የዚህም ሰዓት ሰው ሁሉ ወደ እሷ ማፍጠጥ ይጀምራሉ። እሷም ብዙ ካሰበች በኋላ በመረጋጋት ወደ ቤት በመሄድ ተዘጋጅታ ትተኛለች። ከዛም ጠዋት ላይ ስራ እየሄደች ሳለ እህቷ በመደወል ትናንት ጠዋት የሰራችው ምግብ የት እንዳገባችው ስጠይቃት እሷም አሁን ላይ እንደሌለ ተናግራ ታናዳታለች። አንድ ሁለትም ከተባባሉ በኋላ ከቤት ከወጣች በኋላ እነሱን እንደማትጎበኝ ተናግራ ከዛም ታናሽና እህቷ በመነሳት ዛሬ ክላስ ለመሄድ እንደማትችል ምክንያቱም እረፍት ቀኗ እንደሆነ ተናግራ ቃል የገቡላትን እንዲያረጉላት ትናገራለች። ከዛም ትንሿ ልጅ ወደ እናቷ ክፍል በመግባት ዛሬ ቃል የገባችውን አስታውሳ ሸርሽ እንድትወስዳት ስትጠይቃት እሷን በመነሳት ዛሬ በጣም እንደተመመች ቦታው አሁን ላይ መጥፎ ሽታ ስላለው በሽታ ሊይዛት እንደሚችል ተናግራ ዛሬ በቀኑ እንዲሁም ቤት ሆነው የተለያዩ ፊልሞችን እንዲያዩ ተናግራ ልታሳመናት ስትሞክር ከትንሽ ደቂቃ በኋላ ትንሿ ልጅ በመናደድ ሁለቱንም ጥላቸው ወደ መኝታ ክፍል ትገባለች። ከዛም ከእህቷ ጋር በሚነጋገሩበት ሰዓት ያልሆነ ነገር ለልጅቷ ቃል መግባት እንደሌለባት ተናግራ መቆጣት ጀምራ እንደተለመደው መነጋገር ይጀምራሉ። ከዛም ትዕይንቱ ሲቀየር ጄሱን በመኪና ወደ ስራ ቦታ እየሄደች ያሳየናል። ከዛም በስልኳ በተደጋጋሚ የንገናኝ ቴክስት ከቻን ይገባላታል። እሷን በመገረም ምንም ሳትመልስ እንደቀረች ያሳየናል። ከዛም ለራሷ ስኬት እንጂ ወንድ እንደማያስፈልጋት ተናግራ በረጅሙ በመተንፈስ ለመረጋጋት ስትሞክር ትዕይንቱ ይቀየርና በተመሳሳይ ሰዓት የፒል በአንዲት አነስተኛ የጭነት መኪና ህፃን እያሉ ከእሷ ጋር ሲዘፍኑት የነበረውን ሙዚቃ በመዝፈን ወደ ስራ ቦታው እየሄደ ያሳየናል። አሁን ላይም ሁለቱም በፍጥነት እንዳደጉ እና ምንም ከተማና ገጠር ቢሆኑም እንዳልተረሳሱ ያሳየናል። ከዛም ወደ ስራ ቦታ በሚገባበት ሰዓት በራፍ ላይ ያሉት ዘበኛ እንደተኛ ያሳየናል። ከዛም ፒን በንዴት ቢጠራውም ሳይሰማው ስለቀረም የመኪናውን ድምጽ በማሰማት ከእንቅልፍ ይቀሰቅሷል። ዘበኛውን በመነሳት ይቅርታ ከጠየቀው በኋላ ይከፍትለትና ፒል ካሜራ የሚያስፈልገው መንገዱ ዳር ሳይሆን ከሱ ክፍል እንደሆነ በብስጭት ተናግሮ መኪናውን አስነስቶ በሚሄድበት ሰዓት ያስቆመውና ሁሌ እንደሚያደርገው ፍራፍሬ ይቀበሏል። ተሰናብቶትም ሲሄድ ከዛም የፈጠነው ወደ ዋናው መስሪያ ቤት በመደወል የፒል መምጣት ለሙሉ መስሪያ ቤቶቹ ይገልጻል። እነሱም በመደናገጥ ሲያካሂዱት የነበረው ስብሰባ በማቋረጥ መግቢያ በራፎችን በመዘጋጋት ይጀምራሉ። ወደ ውስጥም እንዳይገባ ካረጉት በኋላ ወደ ውስጥ የሚገቡበትን ነገሮች መዘጋጋትና ወደ ውስጥ እንዳይገባ መጸለይ ይጀምራሉ። ከዛም ልብሱን ለብሶ ለመግባት በሚሞክርበት ጊዜ ሁሉም በሮች እንደተዘጉ በማውቀው መጮህና በራፉ መምታት ይጀምራል። ከዛም ከዚህ ድርጅት ውስጥ አባቱ ከፍተኛ ድርሻ እንዳለው እንገነዘባለን። በዚህም ሰዓት ውስጥ ያሉት ሰዎች በሱ በራፍ ድብደባና ስራ መስራት እንዳልቻሉ ይናገራሉ። ከዛም ዋናው አስተዳደር እሱ ከገባ ብዙ የሚያበላሹ ነገሮች ስላሉ በውጭ መሆኑ ለነሱ ጠቀሜታ እንዳለው ተናግሮ ጩኸቱን እንዲታገሱ ይናገራል። ከዛም በፊት ከሁለት ሳምንት በፊት ከነበረው ስብሰባቸው ላይ ያደረገውን ተግባር እያስታወሰ በሀገሩ ላይ የሚመጡትን እቃዎች የክረምት ወር ያማከሉ እንዲሆኑ ተናግሮ በእነሱ መበሳጨቱን ይይዟል። እነሱም ትርፋቸውን ሊያሰሉት ሲሉ በማስቆም አሁን ላይ የንጽህና እቃዎች ለሀገሪቱ እንደሚያስፈልግ ተናግሮ እነሱን ለማሳመን አንድ ሰላማዊ አንድ ደግሞ በቁጣ ማስረዳቱን ቀጥላል። በዚህም ባህሪው ሁሉም ግራ ማጋባትና ማበሳጨት ቢጀምርም ግን ፒል ያሰበውን ከማድረግ ወደ ኋላ መሄድ ሰው ስለሆነ በጠባቂዎቹ ተይዞ ስብሰባው እንዲያቋርጥ ይደረጋል። ከዛም ሰራተኞቹ ጋር በሚያስተዋውስበት ሰዓት የፈለገ ቢረብሽና እስከተወሰነ ጊዜ ሰዓት አርፈው እንዲከፍቱለት ያገባባቸዋል። እነሱም ቢያሳምንም እሱ ግን በብስጭት ጩኸቱን እንዲያቆሙ ወደ በራፉ በመሄድ መቆጣት ይጀምራል። ከዛም ለዛሬ በራፍ ላይ እንዲቆም ከምሳ ሰዓት በኋላ እንደሚገባ ይነገራል። ፒል ዛሬ የሚገቡት እቃ እንደሚወሰን ተናግሮ የመጨረሻ ቀን ስለሆነ አሁን ካልገባ እንደሚከሳቸው ይናገራል። አሰሪውም ስራውን ዛሬ ከሚያበላሽ ይልቅ መከሰሱ ለሱ ትርጉም እንዳለው ተናግሮ ቶሎ እንዲለቅ እና እንዳይረብሽ በቁጣ ነግሮት ዝም ያስብሏል። ትዕይንቱም ሲቀየር ወደ ጄሱን ይወስድና በጣም የሚገራርሙ ፎቶዎችን ለሞዴሎች እያነሳች ሲሆን በምታነሳቸውን ፎቶዎች በተለያዩ ሶሻል ሚዲያ ላይ ብዙ እይታዎችን እያገኙ ሲሆን ድርጅቷንም